እግዚአብሔር የተመሰገነ ይሁን። ስለዚህ ጊዜና ሰዓት አንዳንድ መንፈሳዊ የሆኑ ነገሮችን ለመነጋገር ወይም ደግሞ የልቤን ሐሳብ የእግዚአብሔርን ፍቃድ ምን እንደሆነ እግዚአብሔር ባስተማረኝ እና በተረዳውት መንገድ ወደ 8 ርዕሶችን ናቸው። የሰው ልጅ በቃ ሊያግባባን ያልቻለ የመንፈሳዊ መረዳትን ልንረዳ ያልቻልንበት ቃሉ የሚለው ሌላ እኛ ግን እየሆን ያለነው ሌላ እና ርዕሱ ምን ብየዋለሁ? ዋናው ርዕስ እነዚህ 8 ልዩ ልዩ እንትኖች ናቸው፣ ርዕሶች ናቸው። ግን ዋናው አጠቃላይ ርዕስ ወደ ቃሉ እንመለስ። የራሳችንን ነገር ጥለን የራሳችንን አስተሳሰብ ሰው ሰራሽ የሆኑትን የተለያዩ ነገሮችን ሃይማኖታዊ የሚመስሉ ነገሮችን ጥለን እስቲ ቃሉ ምን ይላል? ለሁሉ ለጥያቄዎቻችን ሁሉ የእግዚአብሔር ቃል መልስ አለው። የእግዚአብሔር ባስተማረኝ የሰው ልጆች ልንረዳ ወይም ልንደርስበት ወይም ሊገለጥልን ያልቻሉ ነገሮች ቁልፍ ሐሳቦች ናቸው እነዚህ 8 ርዕሶች። የመጀመሪያው ውድቀት የተጀመረው እንዴት ነው? ያው ቃሉን ካለመጠበቅ ነው። አዳም እና በሔዋን መካከል እግዚአብሔር የሰጣቸውን እንትን ካለመጠበቅ የተነሳ ውድቀት ተጀመረ። እሺ፣ ሁለተኛው ደግሞ ከውድቀት በኋላስ? ከውድቀት በኋላ እግዚአብሔር ምን ሰጠ? አሁንም ቃሉን የሰጠው ሕግን የሰጠው። ሕግ ሲባል ቃል ነው ወይም ሰማያዊ ሕገ መንግሥት ማለት ነው። ሶስተኛ በቃሉ ካልታዘዝን የሚመጡብን መርገሞች። ካልታዘዝን ውድቀት መጀመሪያ መጣ በአዳምና ሔዋን። እንደገና ደግሞ እግዚአብሔር ደግሞ ቃል ሰጠ፣ ሕግን ሰጠ። ሶስተኛ ይህንን ሕግና ቃሉን ካልጠበቅን የሚደርሱብን መርገሞች። ሶስተኛ። አራተኛ አማላጅ ማን ነው? በጣም እግዚአብሔር ቃል የሚለው ምንድን ነው? እኛ እያልን ያለነው ምንድን ነው? እስኪ በቃሉ መስተዋት ራሳችን እንይ። በቃ ሁሉም ነገር ያለፈው የተረዳነውን ወይም አባቶቻችን ያስቀመጡትን ሕግና ስርዓት ትተን ዋናው ሕግና ስርዓት የእግዚአብሔር ቃል ምን ይላል? ወደ ቃሉ እንመለስ። ለጥያቄዎቻችን ሁሉ መልስ አለው። አማላጅ ማን እንደሆነ እግዚአብሔር ቃል ይነግረናል። በማን ስምስ ነው የምንጸልየው? በማን ስም ስንጸልይ እግዚአብሔር ይሰማል? በቃ ቁልፍ ሐሳብ እሱ ነው። እግዚአብሔር እንዲሰማን ነው አይደለም? የእግዚአብሔርን መንገድና ሐሳቡን እንድናውቅ ነው አይደለም? ወደ ቃሉ መመለስ ነው። ይህም መልስ አለው እግዚአብሔር ቃል በማን ስም እንደምንጸልይ። ስለ ታቦት የእግዚአብሔር ቃል በብሉይ ኪዳን የተጀመረ በአዲስ ኪዳንም ይናገራል ስለ ታቦት። ንትርካችንን ጭቅጭቃችንን ትተን ወደ እግዚአብሔር ቃል ከተመለስን ልባችንን ለቃሉ ከሰጠን እግዚአብሔር በመንፈሱ ደግሞ ይናገረናል። ረሃባችንን ጥማታችንን ያውቃል። የራሳችንን አጀንዳ የራሳችንን አመለካከት እንተውና ወደ ቃሉ ስንመለስ ስለ ታቦት ይናገራል። አዲስ ኪዳን በብሉይ ኪዳን ያለውን በአዲስ ኪዳን ደግሞ ያለውን የታቦትን ስርዓትና ሕግ ይናገራል። እሺ፣ በዚህ ዘመንስ መላእክት አገልግሎታቸው ምንድን ነው? በዚህ ዘመንስ መላእክት አገልግሎታቸው ምንድን ነው? እነዚህ 8 ርዕሶች ናቸው የሰው ልጆችን እንዲግባቡ ወይም በአንድ መንፈስ እውነተኛውን የሆነው መለኮታዊ የሆነውን የእግዚአብሔር ቃል መፈለግ ትተን ሰው ሰራሽ በሆነው ስርዓት እየሄድን እኛና እግዚአብሔር ተለያየን፣ ተራራቅን፣ እኛም ተከፋፈልን። ስለዚህ አሁን የመጀመሪያው ውድቀት እንዴት ተጀመረ? ኢየሱስ ጌታ ነው። ያው አንድ በአዲስ ኪዳን ላይ ሁለተኛ ቆሮንቶስ ምዕራፍ 4 ምን ይላል? እና ሆሴ ይህንን ትንብዬ ወደ ዋናው እንትኑ ገባለሁ። የእግዚአብሔር ቃል ሁለተኛ ቆሮንቶስ ምዕራፍ 4 ምንም እንኳን ወንጌላችን የተከደነ ቢሆንም የተከደነባቸው ለሚጠፉት ነው፣ ለማያነቡ፣ በቃሉ ለማይመሩ። ምንም እንኳን ወንጌላችን የተከደነ ቢሆንም የተከደነባቸው ለሚጠፉት ነው። የእግዚአብሔር ምሳሌ ሆነውን
የጌታችን የኢየሱስ ክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ ዲያብሎስ አሳወረባቸው። የዚህ ዓለም አምላክ ማን ነው? እናየዋለን ወደፊት። ሰይጣን ዲያብሎስ ነው ዓለምን አሁን እያስተዳደረ ያለው። የሰው ልጅ ውድቀት ሲመጣ አሁን ምንድን ያለው? እነሆ የዚህ ዓለም አምላክ ተብሎ ዓለም በክፉ ተይዛለች። የዚህ ሰይጣን ዲያብሎስ ትልቁ ሚስጥር የሚገልጠው የእግዚአብሔር ቃል ነው። ይሄ እግዚአብሔር ቃል እንዳያበራልን በሰው ሰራሽ ስርዓት ከደነባቸው ነው። የዚህ ዓለም አምላክ ዲያብሎስ እንዳያነቡ አሳወረባቸው። ከዚህ እግዚአብሔር ያድነን። ወደ ቃሉ እንመለስ። እሺ ውድቀት እንዴት ተጀመረ? ዘፍጥረት 1 እና 2 እግዚአብሔር እስከ 6 ቀን ድረስ የመጨረሻው 6ኛ ቀን ላይ የሰው ልጅ ነው የተፈጠረው። መጽሐፍ ቅዱስ የሚለው ዘፍጥረት 1 እንደዛ የሚገርም ነገር ሁሉን ፈጥሮ ሰማይን ምድርን ሁሉን እንስሳ ሁሉን ፈጥሮ ከጨረሰ በኋላ የሰው ልጅ በምሳሌያችንና በመልካችን እንፍጠር አለ። መልክና ምሳሌ ሲል ይሄ መልክ የኛ ያዝነው መልክ አይደለም። መለኮታዊ የሆነ ተራክቦ ወይም መለኮታዊ የሆነ መስተጋብር ከእግዚአብሔር የወሰድነው መለኮታዊ ሆነ። አለበለዚያ ይሄ አካል አፈር ነው። ሕያው ነፍስ የሆነው የሕይወትን እስትንፋስ እፍ ሲልበት ነው ሰውም ሕያው ነፍስ የሆነው። ስለዚህ እግዚአብሔር የማስተዳደር ይህንን ሁሉ ፍጥረትን ሁሉ የመግዛት ስልጣንን ሲሰጠው መልካም ነው ብሎ ነው ያለው። በቃ የሰው ልጅ በመፍጠር መልካም ነው። ልንገራችሁ፣ ይሄ ቦዲያችን እግዚአብሔር ሲሰራ ሲፈጥረን ተሳስቶ አይደለም፣ ፍጹም ጻድቅ ነው። ውጊያችን ግን ከማን ጋር ነው? አሁን እኛ ከደምና ከስጋ እግዚአብሔር ከፈጠረው ፍጡር ጋር ነው፣ ወይም ይሄ አካል ጋር ነው ጦርነታችን ግን አይደለም። ውጊያችን ከደምና ከስጋ ጋር አይደለም ይላል። ስለዚህ አሁን ኃጢአት ውድቀት የመጣው የመጀመሪያ ከላይ ከሰማይ ነው፣ ከመላእክቶች የመላእክቶች አለቃ ይለዋል። ክቡር የሆነ የመላእክቶችን ሁሉ አለቃ በገና በእጁ አለ፣ ምስጋናን የሚያቀርብ ነው። መለኮታዊ የሆነ ታዛዥ ወይም ደግሞ አገልጋይ ለእግዚአብሔር ክብርን የሚሰጥ የመላእክቶች አለቃ ሳጥናኤል መላእክቶችን ሰበሰበና አምልኮን ፈለገ። ወድቃችሁ ስገዱልኝ አለ መላእክት። ስግደት ለእግዚአብሔርና ለእግዚአብሔር ብቻ ነው። በቃ ለፈጣሪ ብቻ ነው ስግደት። እሱ ደግሞ ምንም ፈለገ ይላል ኢሳይያስ 14 ላይ አንተ የንጋት አጥቢያ ኮከብ እንዴት ወደ ምድር ተጣልክ? በልብ ታበየ። መለኮታዊነትን ፈለገ፣ አምልኮን ፈለገ። ስለዚህ ተጣለ። ይሄ ተጣለው ነው በእባብ በኩል ገብቶ ሔዋንን ምንድን ያላት? አንቺ ሔዋን በእውኑ እግዚአብሔር ምን አለ? ይህንን ሁሉ አለችና ሚስጥር ሁሉ ዘግዝካ ነገረችው። ይችን ግን ፍሬ በበላችሁ ጊዜ ሞትን ትሞታላችሁ። ይችን ፍሬ አትብሉ ያለበት ምክንያት እግዚአብሔር ፍሬውን ሳዩ ሕጉና ስርዓቱን ጠብቆ ሁሉን ነገር ሰጥቷቸው ግን ከየት እንደተነሱ ከየት እንደመጡ ከምን እንደተፈጠሩ ያውቁ ዘንድ ሕግና ስርዓቱን ይጠብቁ ዘንድ የነገን ውድቀትን ስለሚያውቅ ትእዛዝን ነው የሰጠው። በቃ እንዳትበሉ። በሪሞት ቻናል እንደሚቀየር ሔዋን ልትበላ ስትል ተይ ብሎ በሪሞት አይደለም የሚከላከለው። ምክንያቱም ፍቃድ ሰጥቷል፣ መብትን ሰጥቷል፣ መለኮታዊ ኃይልን ሰጥቷል። እግዚአብሔር ምንም የጎደለበት ነገር የለም። እንዳትበይ። ምክንያቱም እነሆ መላእክት የተጣለው ሕጉን ካለመጠበቅ የተነሳ ነው። ስግደትን አምልኮን ስለወደደ ነው። አሁን ሔዋን ምንድን አላት? ይቺን በበላሽ ጊዜ እኮ ምን ትሆኛለሽ? እንደ እግዚአብሔር ትሆኛለሽ። እሱም እንደ እግዚአብሔር ሆናለሁ ብሎ ነው። እንግዲህ ውድቀት የመጣው ከመላእክት ነው።
ያ የተጣለው መላእክት ነው በእባብ መሳሪያ አግኝቶ ገብቶ ሔዋንን ያሳተው። ብትበይ እንደ እግዚአብሔር ትሆኛለሽ፣ እሱ እንደ እግዚአብሔር ሆናለሁ ነው። አሁን ይሄንን መሻት ይሄንን ፍላጎት በውስጧ ከተተባት። እነሆ ምን አለች? ለመብል ያማረ ለጥበብም፣ ጥበብ እግዚአብሔር ነው፣ ለጥበብም መልካም ነው እንደ እግዚአብሔር የሚለው እግዚአብሔር። ዘፍጥረት 3 ላይ ምንድን ነው ያለው? አዳምን ከኛ እንዳንዱ ለመሆን ፈለገ። ከኛ እንዳንዱ አብ ወልድ መንፈስ ቅዱስ እንዛለ ከኛ እንዳንዱ ለመሆን ፈልጓልና ይሄን ትእዛዝ ጥሶ በላ አይደለም? እግዚአብሔር በኤደን ገነት ውስጥ ምንጊዜም እየመጣ ከአዳም ጋር ሪሌሽን ያደርግ ነበረ። እንደ ልማዱ እግዚአብሔር ሲመጣ አዳምን ከስፍራው አጣው። አዳም ቢጮህ የለም፣ ድምፁን ሰምቶ ተሸሸገ። ከእግዚአብሔር ተሸሽገን ማምለጥ አንችልም። በፍቃዱና በሐሳቡ ስንጓዝ እግዚአብሔር ጋር መገናኘት ይሆንልናል። ከፍቃዱና ከሐሳቡ ስንወጣ ፍጥረታዊ ሰው ነው የምንሆነው። ፍጥረታዊ መለኮታዊ ባህሪ ተካፋይነት። አዳም ያንን ልክ ሲበላ እግዚአብሔር ተለየው። ሲለየው አዳም አለው የተደበቀበት ቦታ ለምን ተደበቃለሁ? ራቁቴን ስለሆንክ። ራቁትህ መሆን ማን ነገረ? አትብላ ካልኩ በላ? እርቃን የመለኮታዊ መለየት። አንተ የሰጠኝ ነው። ክስ ተጀመረ እዛ። አንተ የሰጠኝ ሴት ነች እኮ ያበላች። እግዚአብሔር የምህረት አምላክ የፍቅር አምላክ ነውና እሺ ሔዋን አንቺ ሲላት እባብ አሳተኝ። በእግዚአብሔር አምሳል የተፈጠሩት እባብ አይደለም፣ ሰይጣን አይደለም፣ መላእክትም አይደለም፣ ማንም አይደለም። የሰው ልጅ ብቻ ነው በእግዚአብሔር አምሳል የተፈጠረው። ሔዋን እባብ ስትል እባብን ኢንተርቪው አላደረገም። ሔዋንን ኢንተርቪው አላደረገም። ውድቀት ከዛ ተጀመረ። ውድቀት ሕግን ሰጠ። ሕግ ከ600 በላይ ሕጎችን የሰጠው እግዚአብሔር ለሰው ልጆች ሕግንም ሊፈጽሟቸው። ስለዚህ በሆሴ 4 ላይ ምን ይላል? ሆሴ 4 ላይ ሕዝቤ ዕውቀትን ከማጣቱ የተነሳ ጠፋ። ሆሴ ምዕራፍ 4:6 ሕዝቤ ዕውቀትን ከማጣቱ የተነሳ ጠፋ። ዕውቀት ማለት ሌላ ዕውቀት፣ አይምሯዊ ዕውቀት አይደለም፣ ሰዋዊ የሆነ ጥበብ አይደለም፣ መለኮታዊ ሆነው ዕውቀት ያንን ሰጥቶት ነበር እግዚአብሔር ለአዳም። ዕውቀት ከማጣቱ የተነሳ ጠፋ። አሁንም ዕውቀት ያለው በሌላ በማንም አይደለም። ሰማያዊ ሕገ መንግሥት የእግዚአብሔር ቃል ነው የሚያገናኘን። ሰማያዊ ሕገ መንግሥትን የምንወርሰው ዳግም የምንፈጠረው ያ ሙት የሆነው መንፈስ ወደ ሕያውነት የሚቀየረው በእግዚአብሔር ቃል ስንመራ ነው። ቀደም እንዳልኳችሁ 8 የሆኑ አሁን ስለ ውድቀት ነው መጀመሪያ 8 ርዕሶች የሰው ልጅ ግራ የገባው የእግዚአብሔር ቃል እንዳነብ ወደ ቃሉ እንዳይመጣ የዲያብሎስን ስራ ሊያፈርስ የመጣውን የእግዚአብሔር ልጅ ሚስጥሩን እንዳናውቅ ቅዱስ ቃሉን እንዳናነብ አሳወረብን። ሁለተኛ ቆሮንቶስ ምዕራፍ 4 አሁን ሆሴ የሚለው ምንድነው? ሕዝቤ ዕውቀት ከማጣቱ የተነሳ ጠፋ። ዕውቀት ማለት ቃሉ ማለት ነው። ወደ ቃሉ በተለያየ መንገድ ትፈልጉኛላችሁ አለ፣ አታገኙኝም። እግዚአብሔር የምታገኙኝ በቃሌ ነው። መጽሐፍ ቅዱስ ከዘፍጥረት እስከ ራእይ የሰው ልጅ ልናገኘው ከእግዚአብሔር ጋር ልንገናኝ የምንችለው በቃሉ ነው። ሰይጣን ደግሞ ሰው ሰራሽ ስርዓት ይሰጠናል። እናየዋለን። ሰው ሰራሽ ስርዓት እንዴት ገዳይ እንደሆነ የሰው ሰራሽ ስርዓት። ለቃሉ ስንንቀጠቀጥ የእግዚአብሔር መንፈስ ያገኘናል። ከቃሉ ጋር ግንኙነት ሲኖረን የእግዚአብሔር መንፈስ ዮሐንስ ወንጌል ምዕራፍ 14 ቃሌን መንፈስ ቅዱስ ያስተምራቸዋል፣ ወደ እውነት ሁሉ ይመራቸዋል። እንገራችሁ ከቃሉ ውጭ ምንም ነገር የለም። በድርጅት አናገኘው፣ በሃይማኖታዊ ሰው ሰራሽ በሆነ ሃይማኖታዊ አናገኘው፣ በቅዱሳን መላእክቶች አናገኘው፣ በማንም አናገኘው። በሌላ የምናገኘው ቢሆን ኖሮ ዳግም መምጣት ባላስፈለገ ኢየሱስ ክርስቶስ። እሺ ቃሉን ካልጠበቅን ውድቀት
የሰው ልጅ መዳን የሚችለው በመጀመሪያ ደረጃ ቃሉን በመጠበቅ ነው ብያቸዋለሁ። እና አሁን ውድቀት፣ ትልቁ ውድቀት የሚመጣው የሰው ልጅ ሕግና ስርዓቱን የእግዚአብሔርን ቃል ካለመጠበቅ የተነሳ ውድቀት። ዘዳግም 28 ያንን ነው የሚነግረን። ቃሌን የሚጠብቅ የማይጠብቅ መርገሞች ያገኙታል። ቃሌን የሚጠብቅ በረከት፣ ሰማያዊ ምድራዊ በረከቶች ያገኙታል። ዘዳግም 28ን ስናነብ ኢየሱስ ጌታ ነው። እንደ እግዚአብሔር ያለ ማንም የለም። አሁን ከዚህ ከውድቀትና ከዚህ ከኃጢአት መዳን የምንችለው መንገዱን አንድ መንገድ ነው፣ እሱም ኢየሱስ ክርስቶስ። በሚቀጥለው ይሄንን ትላለሁ፣ ሰዓቴ አሁን ስለደረሰ በሚቀጥለው ይሄን ርዕስ እቀጥላለሁኝ። ኢየሱስ ጌታ ነው። እሺ፣ ስለዚህ ጊዜ ደግሞ እግዚአብሔር እናመሰግናለን። እንደ እግዚአብሔር ያለ ማንም የለም። ባለፈው ጊዜ በተናገርኩት በአንድ ትልቅ ርዕስ ወደ ቃሉ እንመለስ በሚል ስር ልዩ ልዩ የሆኑ 8 ምዕራፎችን 8 የተለያዩ ሐሳቦችን አቅርቤያለሁ። ከ8ቱ 3ቱን አስተላልፌያለሁ። የመጀመሪያው አንድ ቁጥር ውድቀት የተጀመረው ቃሉን ካለመጠበቅ ነው። ያው መንግሥተ ሰማያት እግዚአብሔር አዳም ቃሉን ካለመጠበቅ የተነሳ ውድቀት መጣ በሰው ልጆች። ከውድቀት በኋላ ደግሞ አሁንም ሕግን ሰጠ። ሕግ ራሱ የእግዚአብሔር ቃል ነው። አሁንም ሕግን አልፈጸመም። ስለዚህ እግዚአብሔር ይህንን ሕግ ካልፈጸማችሁ ብሎ በሶስተኛ ቁጥር ላይ ካለመታዘዝ የሚመጡ መርገሞችን ተናግሯል። ዘዳግም 28 ላይ ይህንንም አይተነዋል። ዛሬ ደግሞ የምናየው አማላጅ ማን ነው? ትልቁ ቁልፍ እሱ ላይ ነው። በቃ ምክንያቱም እግዚአብሔር የሚለንን መታዘዝ እንጂ ሰው ሰራሽ የሆነው ስርዓቱን አይደለም። ያልተጻፈን ነገር ማለት የለብንም። ሰይጣን ትልቁ ነገር ከአዳም ጀምሮ ቃሉን እንዳይጠብቁ የራሱን ሐሳብ እንዲከተሉ የእግዚአብሔር ቃል እንዲጥሱ ተደርጎ መርገም መጣ። አሁንም ኢየሱስ ክርስቶስ ደግሞ ከዚህ በኋላ ደግሞ አማላጅ የሚለው ነገር ላይ ንትርክ አለ፣ ጭቅጭቅ አለ። አሁንም ከቃሉ እንዳንወጣ ነው። ቃሉ የሚለንን እንታዘዝ እንጂ የራሳችንን ሐሳብና ሰው ሰራሽ ስርዓት ትተን እስቲ ስለ አማላጅ እናያለን። አማላጅ ማን ነው? በእውኑ የእግዚአብሔር ቃል የሚለውና እኛ የምንለው አንድ ነን ወይ? እንደ እግዚአብሔር ያለ ማንም የለም። እሺ፣ ቆላስይስ ምዕራፍ 1 ከቁጥር 22 እስከ 23 እናንተም ነውርና ነቀፋ የሌላችሁ ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በሥጋው ሰውነት በሞቱ በኩል አስታረቃችሁ። አሁን እንግዲህ ተመልከቱ። በብሉይ ኪዳን ማስታረቅ የሚችለው ካህናቶች የበግን ደም ሳይፈስ ስርየት የለም። ሰውና እግዚአብሔር የሚገናኘው የበግ መስዋዕት ቀርቦ በደሙ በኩል ነው። አሁን ግን እዚህ ጋር ሲናገር እግዚአብሔር ቃል እናንተ ነውርና ነቀፋ የሌላችሁ ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በሥጋው ሰውነት በሞቱ በኩል አስታረቃችሁ። አሁን የሚናገር ደም ነው፣ የሚማልድ ደም ነው። ሞታችንን የሞተልን ደሙን ያፈሰሰልን በቃ ንጹሕ አድርጎ በአባቱ ፊት ያቀርበን ዘንድ ነው። ይህ ከሃይማኖት ከምናምን ንክኪ ከሌላ ሰው ያስታርቃል ወይም ደግሞ ያማልዳል ብለን የምንላቸው ጋር ንክኪ አይደለም። ያስታረቀን በእርሱ ፊት በእግዚአብሔር ፊት ቅዱስ አድርጎ ያቀርበን ዘንድ በሥጋው ሰውነት በሞቱ በኩል አስታረቀን ይላል። እሺ፣ ሁለተኛ ቆሮንቶስ እነሆ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሁለተኛ ቆሮንቶስ ምዕራፍ 5
እነሆ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ነገር ግን የሆነ ሁሉ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር አስታረቀ። ያ በእግዚአብሔር አምሳል የተፈጠረው የሰው ልጅ አታድርግ በሚል ቃሉን ካለመጠበቁ የተነሳ ውድቀት መጥቶ አሁን ዳግም ሊፈጥረን እግዚአብሔር ስለወደደ ልጁን ኢየሱስ ክርስቶስን ሰው አድርጎ የእኛም በደልና ኃጢአት በሱ ላይ አኑሮ በመስቀል ላይ አባት ሆይ ፈጸምኩ ብሎ እግዚአብሔርና እኛን እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበረ። ሃሌሉያ! በእውነት እንደዚህ የቅርብ አምላክ፣ ቅን አምላክ፣ በቃሉ የሚገኝ አምላክ እያለ እኛ ግን በተለያየ መንገድ እንፈልገዋለን። ለምን በቃሉ አንፈልገውም? ኢየሱስ ጌታ ነው። እና አሁን እንግዲህ የማማለድን ተግባር ነው የምናየው። እንደገና ዮሐንስ ወንጌል ምዕራፍ 11 ከ21 እስከ 22 ማርታም ወንድሟ አልዓዛር በሞተ ጊዜ ልከውበታል፣ ቀረ፣ 3 ቀን ዘገየ። በአራተኛ ቀን ሲመጣ እዚህ ጋር ማርታ መምጣቱን ሰምታ ወጥታ ጌታ ሆይ አለችው። አሁንም ከእግዚአብሔር እንደምትለምን እዚህ ሆነ ቢሆን ኖሮ ባልሞተ ነበር። አሁንም ከእግዚአብሔር የምትለምነውን ይሰማሃል። እግዚአብሔር እንደሚሰጥ አምናለሁ፣ ለምንልን አለችው። እሱ ግን ማርታ አልነገርኩሽምን? ወንድምሽ ይነሳል። የትንሣኤ አምላክ ነው። የመማለድን ብቻም አይደለም፣ በሞታችን በኩል ሞት ሆኖ ትንሣኤን ያወጀልን ኢየሱስ ክርስቶስ ብቻ ነው። ሞታችንን በመስቀል የገደለ ተፈጸመ ነው ተፈጸመ ያለ ኢየሱስ ክርስቶስ ነው። ለዚህ ነው ማርታ ግንዛቤ የላትምና አይ በትንሣኤ ጊዜ አሁን አላት። አሁን ይነሳል። እሱ የሞትና የትንሣኤ የገነትም ቁልፍ በእጁ ነው ያለው። የመንግሥተ ሰማያት ቁልፍ በእጁ ነው ያለው። እንደ እግዚአብሔር ያለ ማንም የለም። የሚሰማ የሚያይ የሚናገር የሚፈውስ እጅ አለው። ኢየሱስ ጌታ ነው። ስሙ ይባረክ። ሉቃስ ምዕራፍ 22 ከ31 እስከ 32 ሉቃስ ምዕራፍ 22 ከቁጥር 31 እስከ 32 ጴጥሮስ አለው ጌታ ኢየሱስ ክርስቶስ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ስለ እናንተ ማለድኩ። እግዚአብሔር ልጁን ኢየሱስ ክርስቶስን ፍጹም ሰው አድርጎ ሲልከው እግዚአብሔርን ያየ ማንም የለም። እግዚአብሔር በመለኮት ኃይሉ ቢገለጥ ማን በፊቱ ይቆማል? እንቀልጣለን። ስለዚህ ሥጋን አዘጋጀ። የእግዚአብሔር ልጅ ኢየሱስ ክርስቶስ አምላክ ሆኖ ሳለ ፈጣሪ ሆኖ ሳለ ዮሐንስ ወንጌል ምዕራፍ 1 ላይ በእግዚአብሔር ዘንድ ቃል ነበር፣ ቃልም እግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ። ስለዚህ ይሄ ቃል ሥጋን ለበሰ፣ በእኛም አደረ። ዳግም ሊፈጥር ሙት የሆነው ኢየሱስ ጌታ ነው። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን ስለ እናንተ እምነት እንዳይጠፋ ስለ እናንተ ማለድኩ። ሮሜ 8:33-34 ያውን ብዙዎች የምናውቀውና የእንትን የምንለው ነው። እሱን እንደው በቃሉ ላይ እስቲ እንደው ጠለቅ አድርገን ሁለት እንደው በእውነት ይሄ እግዚአብሔርን ቃል ካለመቀበል የተነሳ ነው እንጂ ግልጽ ያለ ነገር ነው። እንደው አልቀበልም፣ እኔነት የኔ ይበልጣል። ለዚህ ነው አይደለም እንደ ሔዋን ለጥበብም መልካም ብትበይ እንደ እግዚአብሔር ትሆኛለች ስላላት ለጥበብም መልካም እንደሆነ አየች ይላል። ጥበብ እግዚአብሔር ነው።
ጥበብ በእግዚአብሔር ዘንድ ነች። ለመብልም ያማረ ጎመጀች፣ በላች፣ እርቃኗን ቀረች። እሷን ብቻም አይደለም ባለቤቷንም አዳምንም ይዛው ከእግዚአብሔር ሐሳብና ምዕራፍ አራቃችሁ። አሁን እንግዲህ ሮሜ ምዕራፍ 5:9 ጀምሮ ምንድን ነው የሚለው? እቺን በደንብ አድርገን ጠለቅ አድርገን እንደው ቁንጽል ሐሳብ እየቆነጻጸሉ ሰዎች የሰው ስርዓትን ለማስተማርና የሰው ስርዓት እንድንከተል ከእግዚአብሔር ቃል ሊያራርቁን ሲፈልጉ የሰጡን ነገር አለ። ይሄ ግን ሙሉ ነው የእግዚአብሔር ቃል። ምን ይላል? በኢየሱስ ስም አነባዋለሁ። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን፣ ከሚመጣው ቁጣ እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወት እንድናለን። ይህም ብቻም አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ሃሌሉያ! ሁሉን ነገር ፈጽሞ ሁሉን ነገር አከናውኖ በደሙ ከእግዚአብሔር ከልጁ ከአባቱ ጋር ካስታረቀን በእውነት በክርስቶስ በኩል በእግዚአብሔር ደግሞ እንመካለን። በቃ መመኪያችን እሱ ነው። ስሙ ይባረክ። ሃሌሉያ! አሁንም ትልቁ ነገር እግዚአብሔር መልካም ነው። ደጋግሜ የምናገረው ነገር ቢኖር ይሰማል፣ ያያል። ስለ ቅዱሳን ሰማዕታት ይሁን ስለ መላእክቶች አለ ወደፊት በደንብ አድርገን ዝርዝር ሁኔታ አለ እግዚአብሔር ቃል የተጻፈው። ከተጻፈው አንለፍ እንጂ ዕብራውያን 7 ላይ ደግሞ እኔው ዕብራውያን 7 በደንብ አጽንቶ ደግሞ የእግዚአብሔር ቃል ግልጽ አድርጎ ደግሞ ያስተምረናል። ዕብራውያን 7 እሺ፣ ዕብራውያን 7:22 ኢየሱስ ለሚሻል ኪዳን ዋስ ሆኗል። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ስሙ ይባረክ። ሃሌሉያ! እንግዲህ የቀደሙ ካህናቶች ከክርስቶስ ከመምጣቱ ከመወለዱ ወደዚህ ምድር ሰው ከመሆኑ በፊት ካህናቶች ነበር። በበግ ደም የሰው ልጆችን በቤተ መቅደስ በቅዱሳን ቅዱሳን ውስጥ ደምን ኃጢአታቸውን ይናዘዛሉ። ከኃጢአታቸው በበግ ደም ስርየትን ያገኙ ነበር። አሁን ግን እዚህ ጋር ሲናገር የበፊቱ ካህናቶች እንደነሱ አይደለም። እነሱ ሞት ስለከለከላቸው አሁን ግን የዘላለም ካህን የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል። ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ታዲያ ሁሉን ነገር ፈጽሞልን ሞታችንን ሞቶ ኃጢአታችንን በደሙ አጥቦ አሁን በአብ ቀኝ ሆኖ ስለኛ በቃሉ ለምንንቀጠቀጠው እንዴት እግዚአብሔር አይሰማም? አይ በከሌ በኩል ካልሆነ አልቀበልም የሚል ቃል አለ? አንድም ቃል አለ እዚህ ውስጥ? በቅዱሳን ሰማዕታት በቅዱሳን መላእክት የሚል አለ ቃሉ ላይ? ሐዋርያቶች ይህንን ሰብከዋል? ከየት ተማር ነው?
ተፈጠርን፣ ለእርሱ ኖርን። አሁንም ደግሞ ስንጠፋበት ሊፈልገን መጣ። እንደገና ደግሞ በእግዚአብሔር በክርስቶስ ሆኖ አዲስ ፍጥረት ሙት የሆነውን መንፈስ ሰጠን። አሁን ደግሞ ወደ እኔ ጩኹ፣ እኔም እሰማለሁ።